ወገን መተናል። ዛሬም ተግማምተናል። ዛሬም እንግዲህ አንዱን አስገብተን የተለመደ እርዳታችንን እናከናውናለን ነው የምላችሁ። ላያሳስባችሁ ሸኝሻ። ኧረ እባክሽ ታክሲ እየጠበኩ ነው። ኧረ ነይ ግቢ። አያሳስብም። ምን አልልሽም፣ አታስቢ። ነይ። ይሄ አይቀናም። ነይ ከኋላ ነው ሆነሽ ይመስል ቤት አያሳስብም። ወጣት ለወጣት ካልተረዳዳ ምን ተከተለች መች ይሄንን ፀሐይ ተባብረን እናልፋለን የሚል ግድ ነው መርህ ካላለኝ ግድ ነው። ምንድነው ወናስ መኪናሽ ይሸጣል መኪናሽ ይሸጣል። ምን ይሸጣል እንደምን? ኧረ በእናትህ የሆነ ጠረን አለ። የምን ጠረን? ሽቶ ነፍቼ ነው የሚሆነው። ወይ ሽቶ ነው የሆነ ነገር ማለት ነው። መኪናው በጣም ይሸጣል። አይ እስቲ ጫማሽን ቼክ አድርጊ። ኧረ ጫማማ ጀለሴ ነው ተናላረም ያረገጥሽው ነገር ካለ ኧረ የለም ጀለሴ ምን አይነት መኪና ነው? መስኮት አይከፈትም እንዴ? ወይ በዚህኛው ጋር መስኮት በሱ ጋር ወይ እንደዚህ ነው መኪና ገጥሞኝ የማያውቅ በቃ። ግን ደግሞ እርዳታ ነው። እኔ የዋህ ነኝ። ኧረ ግን ባለች ይሻል ነበር ጀለሴ ገብርኤል ነው አመመኝ እንጂ በእናትህ እንዴት አያመም ትላለህ? እንዲህ እየሸተተኝ ይኸው በዚህ ጋር እንደው ንፋስ ውሰድ እንጂ እየፈሰ ይሆናል እንግዲህ ምን። ኧረ በእናትህ ምን እፈሳለሁ? ፈስማ ብሎ እኮ የተቃጠለ አየር ነው። እሱ ይሻል ነበር እኮ። ኧረ ጀለሴ ምን አይነት ሰው ነህ አንተ በእናትህ? ኧረ በስላሴ እቺም ደግሞ ተንኩሻኩሻለኝ እንዴ አንተ ዝም በለ። ምንድነው ሌላ ወሬ የምታበዛው? እንዳልተፈጠፈ አውርቼ እንዳልተፈጠፈ አውርቼ ያው ወሬ ታበዛለህ እንዴ? ወንድም ያልተግባባንም መሰለኝ። እርዳታ እየሰጠው እኮ ነው። ምን እሺ ነው አባ የጤና እክል ምናምን አለብህ? አቡ በእናትህ ምን አይነት መኪና ነው አንተ? ምን አይነት መኪና ውስጥ ነው ያስገባኝ? በጣም ጠረኑ በጣም በቃ ከአቅሜ በላይ በጣም አመመኝ እንኳን ተፈጥፋለሁ። በቃ ሌላ ወሬ እና ወረዳ ሸኝቼ ደግሞ አንተ ልጅ ነገር ያጣብዛ። ምንድነው ተፈጥፋለሁ? አቡ ደበርክ አልተመቸኝም። በጣም ደብረኛል። መውረድ ነው በቃ ምንድነው? እኔ ሳይሸተኝ አንተ የሚሸተህ ምንድነው? ኧረ በስመ አብ በጣም ነው የሚሸተው እና ኧረ በእናትህ አንተ ሰው ምንድነው የምትለው? እንዴት ምን አይነት ሰው ነው ማለት? በጣም ሽታለሁ በቃ በጣም እና ከሸተተ መውረድ ነው ወይ? ምንድነው የምታወራው አንተ ልጅ? በቃ ይሸታል አልኩህ። ይሸታል ይገማል አይባልም። ነውር ነው። እሺ ወይዘው ያባ አንተ ስንቴ ነው ምን ያግረ በቃ